بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንግዲህ የ1447ኛውን ወይም የ2018 ዓመተ ልደትን የሀጅ ጉዞ መስተንግዶን በመደበኛ በልዩ ወይም ደግሞ በቪአይፒ እንዲሁም የዲያስፖራ ምዝገባዎችን ሲያካሂድ መቆየቱ እንግዲህ ይታወቃል። እንግዲህ ይህንንና የቀጣይ ስራዎችን በተመለከተ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅና ኡምራ ዘርፍ ኃላፊ ከሆኑት ከሀጂ አብዱልፈታህ መሐመድ ጋር እንግዲህ ቆይታ እናደርጋለን። እንግዲህ የሳውዲ ሀጅ ሚኒስቴር በተለያየ ጊዜ እንግዲህ በተለይ አዲስ አሰራር ከጀመረ በኋላ የተለያዩ መመሪያዎችን ያወጣል። በቀጣይ ደግሞ ያመጣው መመሪያ አለ ነው የሚባለው። በተለይ የአዲሱ መመሪያ ምንድን ነው የሚመለከተው? መመሪያ ጋር ተያይዞ በዚህ አመት የሀጅ ሚኒስቴር ባለፈው አመት የዛሬ ይህን አመት ኦፕሬሽን ከመጀመራችን በፊት ባለው ውይይታችን ላይ በያዝነው አመት የሚካሄደው የኡድህያ እርድ ስርዓት ሁጃጁ መናሲኩን ከጨረሰ በኋላ መጨረሻ ላይ እርድ ስራ ይካሄዳል እና ይህንን የዛሬ አመት በነበረን ውይይት ላይ ይህን አመት ኦፕሬሽን በምናስጀምርበትን ሰዓት ይሄ በኦፕሽናል ሊታይ የሚችል ነው። ምናልባት የሚቀጥለው አመት እንደ ማንዳቶሪ ተደርጎ ይወሰዳል። ይህን አመት ግን ሁሉም ሀገራቶች እንደ አማራጭ ይያዛል። የሚቀጥለው አመት ግን እንደ አስገዳጅ ሆኖ ይቀጥላል። ይህንንም ያስፈለገበት ምክንያት ብለው በነበረን ውይይት ላይ ከሀጅ ሚኒስትሮች ጋር ሲያብራሩ እስካሁን የሀጅ ሚኒስትር ስራዎችን በተቻለ መጠን የሁጃጁን አገልግሎት የተማከለ የተሰለጠ ቴክኖሎጂ መር ከማድረግ አኳያ የትኛውም ለሁጃጁ የሚቀርብ አገልግሎት ፔመንት ክፍያዎች አሉ። እነዚህ ክፍያዎች ሁለት ፓርቲዎች አሉ። ገንዘብ ሰጪ ያለ የኢትዮጵያ እስልምና ጉዳዮች ገንዘብ ተቀባይ ያለ፣ ሱዲያ ላይ ያለ አገልግሎት አቅራቢ ተቋም። በእነዚህ ሁለቱ ተቋማት በሚደረግ መግባባት ላይ ተንተርሶ ነው ለሁጃጁ አገልግሎት የሚሰጠው። ከዚህ በፊት ክፍያዎች በማኑዋል ይከፈል ነበር። በእጅ የሚደረጉ ትራንዛክሽኖች ነበሩ። በየጊዜው የሀጅ ሚኒስቴር በተለይ ከኮሮና በኋላ በነበሩት ሀጅም ሆነ የኡምራ እንትኖች የሀጅ ሚኒስቴር ኡምራ ለሚያደርገውና ሀጅ ለሚያደርገው ሁጃጅ አገልግሎት የሚያቀርቡ ተቋማት የሚከፈላቸው ክፍያ አንድ ኤሌክትሮኒካሊ ሁጃጁ ካለበት ሀገር ወደ አገልግሎት ለማቅረብ የመጅሊሱ ከተግባባቸው ወይም ውል ከፈጸማቸው ተቋማት መካከል ኤሌክትሮኒካሊ ትራንዛክሽኖች መፈጸም እንዳለበት ሲሪየስ በሆነ መልኩ አስገዳጅነቱ ከአመት አመት እየጨመረ መጥቷል። ሁሉም አገልግሎቶች የሆቴልም፣ ትራንስፖርቴሽንም፣ ምግብም ማንኛውም ለሁጃጁ አገልግሎት የሚቀርቡ እንትኖችን እኛ ተመን አውጥተን ለሁጃጁ በምናስተላልፍበት ሰዓት እያንዳንዲቷ ከሁጃጁ ኮሌክት የተደረገችው ገንዘብ ሳዑዲ ላይ ለምናቀርብለት አገልግሎት ክፍያዎች በኤሌክትሮኒክ የክፍያ መንገድ ነው ክፍያ የሚፈጸመው። ያ ማለት እንግዲህ ተቋም ለተቋም ማለት ነው። ተቋም ለተቋም ይህ ማለት ሶስተኛ አካል ሆኖ የሀጅ ሚኒስቴር እያንዳንዲቷ የምናደርጋትን ትራንዛክሽን ከዚህ ስንልክ እንደገና እዛ ላሉ ተቋማት ስንከፍል የሚደረጉ ውሎች ራሳቸው ኤሌክትሮኒካሊ የሚሰሩ ናቸው እና ባለፉት አመታቶች ተሞክራ ከእርድ አኳያ ጋር ተያይዞ ሁጃጁ በአካል ገንዘቡን ይዞ ሄዶ እዛ ላሉት ተቋማት ድርጅቶች በእጅ ገንዘብ እየከፈለ እርድ የሚፈጽምበት ተሞክሮች ነበሩና በዚህ አመት የሀጅ ሚኒስቴር በነበረን የመጨረሻ የዚህ አመት የኦፕሬሽን ጅምር ስብሰባ ላይ በዚህ አመት በየትኛውም መልኩ በእጅ የሚደረግ የእርድ ክፍያ የለም። ይህንን ሁሉም የሀጅ ቢሮ ሊያውቀው ይገባል፣ ጥንቃቄ ሊደረግበት ይገባል። ምክንያቱም ዴስኩ ወይም ኦፕሬሽኑ ይሄ የእርድ ሂደቱ ለአላስፈላጊ ህገወጥ እንትን እየተጋለጠ ነው። አንድ የሁጃጁ ሀቅም እየተበዘበዘ ነው። እንደዚሁም በህገወጥ መልኩ የእርድ ሂደት ለሚፈጽሙ ተቋማትም ጭምር በር እየከፈተ ነው እና ይህንን ሲሪየስ ዳይሬክሽን የእርድ አገልግሎት ለሚያቀርበው ማስተላልፈናል። በዛው ልክ ደግሞ እናንተም እንደ ሀጅ ኦፊስ ማንኛውም ከእናንተ ሀገር ሀጅ ለማድረግ የሚመጣ ሁጃጁን እስከወከላችሁ ድረስ የእርድ ጉዳዩን እናንተ ናችሁ ቀጥታ ከሁጃጁ ኮሌክት አድርጋችሁ አገልግሎቱን ለሚያቀርበው ተቋም የሀጅ ሚኒስቴር በሚቆጣጠረው ኤሌክትሮኒክ ፕላትፎርም አማካኝነት ክፍያ ልትፈጽሙለት የሚገባ የሚል ውይይት ነበረ። ይህንኑ ግን ከመፈጸም አኳያ በያዝነው አመት እንደ ኦፕሽን ተደርጎ ኔክስት የር ግን ማንዳቶሪ ይደረጋል።
በሚል ነበር ተግባብተንበት የቆየ ነው። የሚቀጥለው ዓመት የአሁኑ ዓመት ማለት ነው። በዚህ ዓመት እንደ ኦፕሽን ተደርጎ ይታለፋል ነበር የተባለው። ለማለማመጃ እኛ ከሀጅ ሚኒስቴር በኩል ይህንን መመሪያ እንደ ኦፕሽን ተደርጎ እስከተወሰደ ድረስ በሚል በያዝነው ዓመት የሁጃጁ የሚቀርብለትን አገልግሎት ተመን በምናወጣበት ሰዓት የኡድህያው እንትን ኦፕሽናል እስከሆነ ድረስ እዚህ ውስጥ ሊካተት አይገባም በሚል ከኡድህያ ውጭ ያሉት ተመን አውጥተን ነው 740 ሺህ ሁጃጁ እንዲከፍል የተደረገው። መጨረሻ ላይ ግን የሀጅ ሚኒስቴር ዘግይቶ በደረሰን ዳይሬክሽን እና ቁርጥ ያለ አቅጣጫ መሰረት አንድ የኡድህያ ክፍያ ማንዳቶሪ ነው የሚል ተለዋጭ ወይም አዲስ መመሪያ ደረሰን። ከዚህ በፊት በነበረን ውይይት ላይ ይሄ እኮ እንደ ኦፕሽን ነው ተደርጎ ተይዞ የነበረ። ለምንድን ነው እኛ ከሁጃጁ ገንዘብ ከተቀበልን በኋላ ባደረግነው የተመን እንትን ላይ የኡድህያን ገንዘብ ሳናካትት በሄድንበት ሁኔታ ላይ ኦፍኮርስ የኢትዮጵያ እስልምና ጉዳዮች ኢትዮጵያ ላይ የሚወክለው የሀጅን ጉዳይ ብቻ ሳይሆን አጠቃላይ የኢትዮጵያውያንን ሙስሊሞች ሙሉ እንትኖችን ኦን ቢሃፍ ኦፍ ኢትዮጵያን ኢስላሚክ አፌርስ እንትኖችን ውክልና የወሰደ ተቋም ነውና ምናልባት በእኛና በሁጃጁ መካከልም ያላስፈላጊ እንትን ሊከተን ይችላል። እስቲ ፕሊስ ያለንበትን ሁኔታ ሲቹዌሽን ኮንሲደር ብታደርጉልን። እዚህ ላይ ተጨምሮ ደግሞ በዚህ ዓመት ኦፕሽን አለው። ኢቭን ኑሱክ ፕላትፎርም ላይ ገብተን ብነ ስቲል ነው ባለበት እንትን ኦፕሽናል አድርጎ ነው የኡድህያ ኤሌክትሮኒክ አግሪመንትን ስቲል ነው የሚያሳይ። ይህንንም ኤቪደንስ ጭምር አካተን ኦፕሽናል እስካላችን ድረስ በዛው መልኩ ይሄን ዓመት ይቀጥል ስንል በፍጹም ባይሆን ይሄንን ለማማከል እንዲቻል ፕላትፎርሙን ለምሳሌ ተመቱዕ የሚያደርገው ሁጃጅ ገንዘቡን እርድ ፈጽማለሁ ሲል ገንዘቡን እንዲከፍል፣ ነገር ግን አይ እኔ እጾማለሁ ካለ ግን ሲስተሙ ኦፕሽን ተቀምጦለታል። እጾማለሁ ሲል ቃለ መሐላ ይፈጽማል። ስለዚህ ኢትዮጵያውያን ሁጃጆች 6000 ነው አግሪመንታችን። እዚህ ላይ ተንተርሰን እዚህ ላይ ቆመን ይሄን ያክሉ እርድ ይፈጽማል ሲባል እርድ ይፈጽማለሁ ላለው ሁጃጅ ይሄን ያክል ክፍያ ተደርጎ ውል ሊፈጽምበት ይገባል። እጾማለሁ ላለው በዛው ልክ በሚለው ልንግባባ እንችላለን እና ከዚህ ውጭ ምንም አማራጭ የላችሁም በተባለ ሰዓት ነው እኛ እንደ ኮሚቴ ይህንን ጉዳይ ለከፍተኛ አመራሮችም ጭምር አሳወቀን። እንደ አንድ እንትን ተይዞ አማራጭ የለምና በሀጅ ሚኒስቴር በኩል ይሄ እንደ ሲሪየስ ዳይሬክሽን ተወስዷል። ከዛም ባሻገር ኡድህያ ኢንከር የሚያደርገው ሁጃጅ ቪዛ አይወርድለትም። የአንድ ኡድህያ ዋጋ 700 የአንድ ኡድህያ ዋጋ 33000 ብር ነው ብለው ብሩንም ጭምር ፊክስ አድርገው ነው ለኛ ሼር ያደረጉንና እኛ በተቻለ መጠን ከዚህ ቀደም ከሁጃጆቻችን ጋር ገብተንበት የነበረው ኮሚትመንትና አሁን ያለው ነባራዊ ሁኔታ ስላልተጣጣመልን ሀጅ ሚኒስቴር በተቻለ መጠን ለማሳመን ጥረት አድርገን በኋላ ላይ ግን አስገዳጅ ሆኖ ከማግኘቱን ባሻገር ኡድህያ የሚያርድ ሁጃጅ ይዛችሁ ብትመጡ ኡድህያ አርዳለው ወይም ኡድህያ ለማረድ የሚፈልግ ሁጃጅ ካለ የኡድህያውን ገንዘብ ሳይከፍል ቪዛ ከሲስተም ላይ ሊያወርድ አይችልም እና ይሄንን ሲሪየስ አድርጋችሁ ልትወስዱት ይገባል የሚል ዳይሬክሽን ስለተቀመጠ ነው በአሁኑ ሰዓት ላይ እዚህ ላይ ቆመን ሁጃጁ ኡድህያ የማረድ ፍላጎት ያለው ከአሁኑ ክፍያ እንዲከፍል የሚል መልእክት እያስተላለፍን ያለን። ስለዚህ ክፍያውን አሁን ሁለት አማራጮች ናቸው የመጡት። ያው እንግዲህ የሸሪዓ ማስገዳጅነት አለው እና ክፍያ መክፈል የቻለ ሰው ያው በተቀመጠው ተመን መሰረት 33000 ብር ነው ብለውናል። ስለዚህ እሱንስ እንዴት አድርገው ነው መክፈል ያለባቸው? ሁለተኛ ነገር ደግሞ አይ አቅም የለንም እንጾማለን ደግሞ ብለውና እዛ 3 ቀን እዚህ ደግሞ ቀጣይ ከመጡ ባለ 7 ቀን እንጾማለን የሚሉ ሰዎችስ አስገዳጅ ህግ ውስጥ አሁን የዚህ የኑሱክ ፕላትፎርም ውስጥ ይሄ ሁለቱ ሰዎች እንዴት አድርገው ናቸው የሚስተናገዱት? ኦፍ ኮርስ የሀጅ ሚኒስቴር መጀመሪያም ይህንን መመሪያ ወደ ታች በሚያወርድበትን ሰዓት ሸሪዓዊ አተገባበሩን ከግምት ውስጥ ያስገባ ነው። ለምሳሌ ሁጃጁ ሙተመትዒ ነው ብሎ በሚነየትበትን ሰዓት ይህንን ኡድህያ አርዳለው ብሎ በሚነየትበትን ሰዓት ይህንን ኡድህያ ለማረድ የሚያስችለው ክፍያ ይከፍላል።
ይህንን ክፍያ ጠቅላይ ምክር ቤቱ ከዚህ በፊት ሁጃጆች በተመዘገቡበትን ወቅት የፔመንት ኮድ የሚባል ጄኔሬት ተደርጎ በምዝገባ ማዕከላት አማካኝነት ተሰጥቷቸዋል። ያቺን ኮድ ወስዶ ነበር ከዚህ በፊት ባንክ ቤቶች በዛ ኮድ መሰረት ክፍያ የሚፈጽሙት። ስለዚህ አሁንም እኛ እንደ ጠቅላይ ምክር ቤት ይሄንን የሀጅ ሚኒስቴር መመሪያ ወደ ታች በምናወርዳበት ሰዓት ልክ ሀጅ ሚኒስቴሩ ኦፕሽን እንደሰጠን ሁሉ እኛም እንደዚሁ ለሁጃጆቻችን ኦፕሽን ሰጥተን ሁጃጁ ባለው ንያና ባለው ፍላጎት ላይ ተንተርሰን ኡድህያ አርዳለው የንያዬ ስታተስ ይሄ ነው ብሎ ያለውን ሁጃጅ ፔመንት ኮድ አዘጋጅተንለታል። ያንን ፔመንት ኮድ ይዞ አስፈላጊ ከሆነ ምዝገባ ማዕከላት በኩል ካልሆነም ቀጥታ ባለበት ሆኖ በሁሉም የምዝገባ ማዕከላት በሁሉም የባንክ ቤቶች ያንን ኮድ ይዞ ሄዶ ይሄንን 33,000 ብር መክፈል ይችላል። አውቶማቲካሊ ይሄ ሰው እየከፈለ ማለት በሲስተም በኩል በሚደርሰን መረጃ ይሄ ሁጃጅ ኡድህያ ለማድረግ ተዘጋጅቷል። በዛው ልክ ይህንኑ መረጃ እኛ ወስደን ለሀጅ ንሱክ ፕላትፎርሙ የኬለ የሚባለው ሁጃጅ ለኡድህያ ለመክፈል ኮሚትድም ሆኗል እንደገና ፔመንትን ፈጽሟልና የሚለውን መረጃ ከሎካል የሀጅ ሲስተማችን ወስደን ለንሱኩ ፊድ እንሰጠዋለን። እዛ ላይ ተንተርሶ ይሄ ሰውዬ ኡድህያ ያለው ማለት ነው። ስለዚህ ይሄንን የክፍያ የፈጸመውን ሁጃጅ እኛ ሁጃጁን ወክለን ሳዑዲ ኡድህያ ሊያደርጉ የሚችሉ ካምፓኒዎች ተብሎ ሀጅ ሚኒስቴር የሰጡንን ካምፓኒዎች አሉ። ከነሱ ጋር ባደረግነው አግሪመንት መሰረት የኡድህያ ስርዓቱ በዚህ መልኩ ይፈጸማል። በአንድ በኩል እውነቱን ግራውንድ ላይ ያለውን ዋቅዕ ስናይ በተለይ ከኛ አካባቢ ሁጃጆች ዋቅዕ አኳያ ሲታይ ይሄ የኡድህያ ስርዓቱ በእንደዚህ አይነት መልኩ ህጋዊ ፍሬምወርኩን ጠብቆ የእርድ ስርዓቱን እንዲፈጽም ከማስቻል አኳያ ይህንንም ኢንፍራስትራክቸር ከማስተካከል አኳያ ምናልባት ዘግይቶ ከመምጣቱ አኳያ የተወሰነ ቻለንጅ ተደርጎ ሊወሰድ ይችላል እንጂ እንደ አካሄድና እንደ አፈጻጸም ትልቅ እድል ነው። በዚሁ ልክ ደግሞ ምናልባት ይሄ ሁጃጅ አይ እኔ አቅም የለኝም ያለኝን ገንዘብ አሟጥጬ እኔ ከፍያለሁ፣ ስለዚህ እኔ እጾማለሁ ሊል ይችላል። 3 ቀን እዛ ወይ እዚህ መጥቶ ሸሪያው በሚያዘው መሰረት ሊጾም ይችላል። ያን በሚያደርግበት ሰዓት እኔ የኡድህያ የማርድበት አቅም ስለሌለኝ የኔ ንያ መጾም ነው፣ ስለዚህ መክፈል አልችልም ሲል ኢንኬዝ ይሄ ሰውዬ እጾማለሁ በሚልበትን ሰዓትን በምዝገባ ማዕከላት በኩል ለሁጃጆቹ የተላለፈ ፎርም አለ። እኔ እንዲህ የተባልኩኝ ሁጃጅ ውል ማለት እኮ ውል አለ፣ አስገዳጅ ውል አለ። የኔ ንያዬ አቅም ስለሌለኝ መጾም ነውና መክፈል አልችልም። በእንደዚህ አይነት መልኩ ውል ገብቼ ኮሚትመንት ገብቼ ኢንኬዝ ይህንን ውል ተላልፌ ሱዑድያ ላይ ባለሁበት ወቅት የእርድ ስርዓት ስፈጽም ብገኝ ከሐጅ ሚኒስቴር በኩል ለሚወሰድብኝ እርምጃ የኢትዮጵያ ሐጅ ቢሮውን ተጠያቂ የማላደርግና ቀጥታ ተጠያቂነቱ ወደ ራሴ እንደሚሆን የሚል ቃለ መሐላ ተዘጋጅቷል። ከሐጅ ሚኒስቴር የተዘጋጀ ነው። ይህንኑ እኛ ለሎካል ላንጉዌጅ በአማርኛ በሁጃጁ በሚገባው ቋንቋ ተተርጉሞ ኦልሬዲ ለምዝገባ ማዕከላት ሼር ተደርጓል። ስለዚህ ማረድ የሚፈልገው ክፍያ ይፈጽማል። ክፍያ እንዲፈጽም የተዘጋጀለት ዲጂታል ፕላትፎርም አለ። ምክንያቱም ሁጃጁ በአሁኑ ሰዓት በተለያየ አካባቢ ነው ያለውና ባለበት ቦታ ሆኖ ክፍያው መፈጸም እንዲችል ዲጂታል ፕላትፎርም ተዘጋጅቶለታል። በዛው ልክ ግን አይኔ ማረድ አልፈልግም በሚልበትን ሰዓት ሁጃጁ ዶክመንቱን ኮሌክት ለማድረግ በሚመጣበትን ሰዓት ቪዛ፣ ቲኬቱን እነዚህን ነገሮችን እንደዚሁም ባለበት የሚገባ ውል አለ። ያ ውል እኔ ባለኝ ካፓሲቲ ካለኝ አቅም አኳያ ኡድህያ ማድረግ ስለማልችል አላርድም። እዚህ ላይ ተንተርሶ ደግሞ የሚገባ ውል ይኖራል። እንግዲህ አቅም አንጻራዊ ነው። ይሄ የአላህ እንግዲህ እዚህ ሀገር ውስጥ የመክፈል አቅም ላይኖር ይችላል። እዛ ደግሞ ከሄደ በኋላ ደግሞ መክፈል አለብኝ ደግሞ ብሎ ሊያስብ የሚችልባቸውና ሀሳቦችን የሚያስቀይሩ ነጥቦች ሊመጡ ይችላሉ። ስለዚህ ይሄ ውል ተፈጸመ ማለት ያንን አቋም መቀየር አይችልም ማለት ነው። ያው ሲጀመር ሐጅ ከሸሪዓዊ አንግል አኳያ ሐጅም ሆነ ማንኛውም ኢባዳ በሚደረግበትን ሰዓት ንያ መጀመሪያ ላይ ነው። ከመጀመሪያ ሁጃጆ ከአካባቢው ከመውጣቱ በፊት እኔ በዚህ ዓመት የማደርገው የሐጅ ንያዬ ሲፋ ይሄ ነው የሚነይተውን በዛው ልክ ነው።
አንዴ ንያ ከታሰረ በኋላ ላይ የሚቀየሩ ሀሳቦች የሉም። በዛው ንያ ውስጥ መገዛት ስላለበት ምናልባት ከሰውየው ካፓሲቲ ውጭ ሊከሰቱ የሚችሉ ላሰማህ አላህ ሲሪየስ የሚባሉ በህይወት በአፊያ ካልሆነ በስተቀር ንያ ከተጀመረ በኋላ በዚህ ነው፣ በዛው ልክ ነው፣ በነየተው ልክ ነው መሄድ ያለበት። እኛ ይህን ዓመት ይሄንን መሀል ላይ ቆይቶ የመጣውን የኡድህያ ስርዓት ወደ ታች ለሁጃጁ አውርደን እናስፈጽማለን በምንልበትን ሰዓት እኛም እንደ ጠቅላይ ምክር ቤቱ ሀጅና ዑምራ እንደዚሁም እንደ ሁጃጁ ምዝገባ ማዕከላት የተወሰነ ቻሌንጆች ይኖራሉ ተብሎ ኤክስፔክት ይደረጋል። ምክንያቱም ቆይቶ የመጣ መመሪያ እንደመሆኑ መጠን በተቻለ መጠን ግን ሀጅ ሚኒስቴር በኩል የተላለፈው መልእክት ሲሪየስ የማያወላዳ ከዚህ በላይ ደግሞ የከፋው ኡድህያ የማረድ ንያ ያለው ሰው ቪዛ አይወርድለትም ያንን ክፍያ እስካልፈጸመ ድረስ። አንዱ ለኛ ቻሌንጅ የሚሆንም ገዥ የሆነ ይሄ ነው። ስለዚህ ቪዛ እንዲወርድለት የሚፈልግ ሁጃጅ ክፍያ ይከፍላል የእርድ ንያ ውስጥ እስካለ ድረስ። ከዚህ ውጭ ያለው ደግሞ እጾማለሁ ብሎ ቃለ መሃላ ይፈጸማል። ያችን ወረቀት እንይዛለን። የሀጅ ሚኒስቴር የሚገርመው በነበረን ቆይታ ውይይት ባስተላለፉትም መመሪያ ሁጃጆቻችን ይጾማሉ ብላችሁ ኢንኬዝ ሲያርዱ እንኳን ቢገኝ የእናንተ ሆቴል የተከራያችሁባቸው ሎኬሽኖች ሁሉም በእጃችን አለ። በእያንዳንዱ ህንፃ ይህንን የኡድህያ ስርዓት ሌጋል ፍሬም ወርክ ከማስጠበቅ አኳያ የተመደቡ ሴኪሪቲዎች፣ ፖሊሶች አሉ። ስለዚህ ኤኒ ችግር ቢፈጠር አንድ ሁጃጁ ላይ እርምጃ ነው የምንወስደው። ሁለተኛ ሁጃጁ ላይ እርምጃ በተወሰደ ቁጥር ለሀጅ አፌርስ ቢሮም ላይ ራሱን የቻለ ይዞ የሚመጣ የብላክ ሊስት እንትኖች አሉና ይሄ በጣም ሲሪየስ ተደርጎ ሊወሰድ ይገባል። ስለዚህ አሁን ሁለቱን አማራጮች መክፈልም ይሁን መጾምም መመዝገብ መክፈልም ወይም መጾም የሚፈልግ ሰው ወይም ደግሞ የዘንድሮ ሀጅ ተጓዥ ከመቼ ጀምሮ እስከ መቼ ነው ይህንን ስራ ማጠናቀቅ ያለበት? እንግዲህ ቅድም እንደነገራችሁን ወደ ሁለተኛው ምዕራፍ ተገብቷል። ወደ ሁለተኛው ምዕራፍ ላይ ደግሞ አስፈላጊውን መረጃዎች ሱቅ ላይ ተሞልተው ከዛ የቪዛና የጉዞ ስርዓት ነው የሚቀጥለው። ይሄ ደግሞ ቪዛው እንዳይወርድ ከሚያደርግ ማነቆ አንዱ ነው ቅድም በተገለጸው መሰረትና ስለዚህ ይሄ በሀገር ውስጥ የሚሰሩ ስራዎች መቼ ነው ተጀመረው? መቼ ነው የሚጠናቀቁት? ቅድም እንዳልኩት ይሄ የኡድህያ ጉዳይ ዞሮ ከቪዛ ጋር የሚያያዝ ነው። ቪዛን እኛ ለማውረድ ከሀጅ ሚኒስቴር በኩል የተሰጠን ጊዜ እስከ ረመዳን 25 ነው። ሁጃጁ በተቻለ መጠን በዚህ ፍሬምወርክ ውስጥ የመክፈል ፍላጎት ያለው ሰው በዚህ በአጭር ጊዜ ውስጥ ክፍያውን መፈጸም እንዳለበት በዚህ አጋጣሚ ሲሪየስ የሆነ መልእክታችን እናስተላልፋለን። ከዚህ ፍሬም ውጭ የሚመጡ ሁጃጆችን ግን ቪዛቸውን በተገቢው መልኩ ማኔጅ ለማድረግ በጣም እንገደዳለን። ስለዚህ ይሄ የእርዱ ስርዓት ክፍያ በሁጃጁ በኩል እንዲፈጸም ሪኮመንድ የምናደርገው ይሄ ቪዛውን ለማውረድ ከሀጅ ሚኒስቴር በኩል ከተሰጠን ፍሬምወርክ ጋር የሚጣመር ነው። እሺ፣ ምናልባት ቀረ ብለው የሚያስቡት ካለ ሀሳብ እንዲያጋሩ ነው። ሹክራን ጀዚለን። እኛ በተቻለ መጠን ይህን ዓመት የሀጅ አገልግሎት ከምዝገባ ጀምሮ እንደዚሁም የጉዞ ቅድመ ዝግጅት የማድረግ ሁለተኛውን ፌዝ ይዞ እንደዚሁም ዋናውና ሶስተኛውን ፌዝ ሱዑዲያ ያለውን ኦፕሬሽን ከማሳለጥ አኳያ ጠቅላይ ምክር ቤቱ የባለፉት ዓመታት ተሞክሮችን ልምዶችን ይዞ አስፈላጊውን ግምገማም ኢቫሉዌሽንም ሰርቶ ነው ወደ ስራ የገባውና በተቻለ መጠን ይህንን ሀጅ አገልግሎት ዴሊቨር በምናደርግበት ሰዓት ለሁጃጁ የሁጃጁን ሳቲስፋክሽን እናስጠብቃለን ከሚል መነሻ ነው። ይህን ከማድረግ አኳያ የሁሉም ባለድርሻ አካላት ሄድ ኦፊስ ላይ ያሉ የዴሌጌሽን አባላት ክልል ላይ ያሉ እንደዚሁም ልክ ከዚህ በፊት ሀገር ውስጥ ያሉ ባለድርሻ አካላት ቴክኒካል ሰፖርታቸውን ሲሰጡን በነበረ ሁሉ ሳውዲ ያሉትም ከዚህ በኋላ ግራውንድ ኦፕሬሽን የሚሰጡ ድጋፍ የሚሰጡን ባለድርሻ አካላት መካከል መናበብ ሲኖር ነው የሁጃጁን አገልግሎት የምናቀርብለት የተማከለ የተሳለጠ የሁጃጁን እርካታ ያስጠበቀ ማድረግ የሚቻለውና አሁንም ሁለተኛውን ፌዝና መጨረሻውና ሶስተኛውን ፌዝ አገልግሎት እስከምናቀርብ ድረስ ይሄው ሁሉ ቲም ሄድ ኦፊስ ላይ ያሉትም እንደዚሁም ምዝገባ ማዕከላት ላይ ያሉ ቲሞች ይሄንን ተግባራዊ ከማድረግ አኳያ ሁጃጁን ከዚህ በኋላ የማሰልጠን የግሩፕ 45ቶችን እንደዚሁም ወደ ታች ማውረድ አሚሮችን መርጦ ስልጠና ማስጠት ሁጃጁ ሳዑዲ በሚሄድበትን ሰዓትን ሊኖሩ የሚገባ ሸሪዓዊ ወይም አድሚኒስትሬቲቭ ኖሃዎችን ከመስጠት አኳያ
በጠቅላይ ምክር ቤቱ ሀጅና ዑምራ ዘርፍ በኩል የተለያዩ ስራዎች እየተሰሩ ነውና እነዚህም በተገቢው መልኩ ማኔጅ ከማድረግ አኳያ ምዝገባ ማዕከላት ከዚህ በፊት በነበራቸው ኮሚትመንት ልክ ከዚህ በኋላ ያሉትንም ስቴፖች ሁጃጁን እስከምንሸኝበት ስቴፕ ድረስ ልክ ከዚህ በፊት በነበራቸው ኮሚትመንት ልክ ድጋፋቸውን ለሁጃጁ እንዲያደርጉ በጠቅላይ ምክር ቤቱ ሀጅና ዑምራ ዘርፍ ስም መልእክታችን እናስተላልፋለን። ውድ የዚህ ፕሮግራማችን ተከታታዮች የ1447ኛ ወይም የ2018 የቀጣይ ወይም ደግሞ በእርድ ወይም ደግሞ በኡህድያ ዙሪያ የነበረውን ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅና ዑምራ ዘርፍ ኃላፊ ከሆኑት ከሀጂ አብዱልፈታህ መሐመድ ጋር ያደረግነው ቆይታ በዛሬው እዚህ ያበቃል። በቀጣይ በሌሎች ፕሮግራሞች እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።